ዶቼ እንዴት ናችሁ? ለዳና ናችሁ ወይ? ከርሞ ምናምን ሁሉ ሰላም ሁሉ አማን ከኔ ያልሳ እግዚአብሔር ይመስገን። የኔ አሁን አሳምቡሳ ለመስራት ሽቦ ጀዘር በሰልቱ ወይም ነጭ ሽንኩርት፣ ቀይ ሽንኩርት፣ በርዶንስ ክስብራ ሀደብ ክስብራ ይሄ ደግሞ ቀይ ሽንኩርት ቅጠሉ ሽፍቶ ታቻው ብዬ ተስፋ በሚንደዋን ከዛ ቀጣይ ከታትፈና እንገናኝ። ለመጀመሪያ ግን የምንሰራው በዚህ ነው። ጥርሳዬ ደግሞ አሳያችኋለሁ። እስከዛው መልካም ቆይታ። በነገራችን ላይ ይሄ ባህራት ነው። ጠይብ ሽቦ 1 2 3 4 5 6 7 8 9 አይነት ባህራት ሽቦ፣ ቀይ ሽንኩርት የተከተፈ፣ ካሮት የተገሸረ፣ ቀይ ሽንኩርት ቅጠሉ፣ ነጭ ሽንኩርት፣ በግዶነስ፣ ክስብራ ጠይብ በደንብ ሽፋን ያኔ አሳምቡሳ ለመስራት ማለት ነው የሚያስፈልገን ግብአቶች። ከዛ ነጭ ሽንኩርት ያኔ ነጭ ሽንኩርት ለመስራት ልምድ ተመጣጣኝ። ከዛ ያስቀመጥኩትን ዳራት ተደረገች ጆሮ ይሄ ደግሞ ያለ ቴካችሁ እናንተ ዶሮዋን ቀቀላችሁ በመስጠት ትችላላችሁ። ከውጭ ካላመጡላት ያለ ቴካችሁ ያኔ ሰው እንደቤት ነው እንደ ጎረቤት አይኖርም። ታየት እና በፈለጋችሁ አይነት መስራት ትችላላችሁ። ደግሞ ቅር ያላችሁ ምናምን በኮሜንት አስቀምጡልኝ ያሳያችኋለሁ ማለት ነው። በስተመጨረሻ በስሏል እንትን ዶጃጇ ወይም ስጋ ማለት ነው። በግዳንስ ከዛ ክስብራ ከዛ ምን ቀይ ሽንኩርት ቅጠሉ ታበሰለ በኋላ ዳር ካወጣችሁ ከዛ ጀዘር ያኔ እናንተ ያለከፋችሁ መጥበስም ያለ መጥበስም አብታችሁ ነው ማለት። እኔ ሲቲዬ ችግር ስለሌለባት ነው በዘይት ማብረን ስለምንጠብሰው እነሱ ስለሚፈልጉ ነው። እናንተ ለብ ማድረግ ትችላላችሁ አብራችሁ ከእንትኑ ጋር ከስጋው ጋር ማለት ነው። በስተመጨረሻ ይሄን ይመስላል ማለት ነው። ሽፉልን ያኔ ያልገባችሁ ምናምን ካለ ኮሜንት ላይ አስቀምጡልኝ። እያንዳንዱን አሳያችኋለሁ በቀጣይ ማለት ነው። በቀጣይ ቪዲዮ የምትፈልጉትን ነገር በኮሜንት አስቀምጡልኝ። እኔ አሰራሩን ምናምን አሳያችኋለሁ ማለት ነው። ታየት ዶቼ በመጨረሻም እንደዚህ ያለ አሳምቡሳ እንሰራለን ማለት ነው። በኋላ ደግሞ በዚህ ጠብሼ አሳያችኋለሁ። ልክ እንደዚህ ያደረግን እንጠቀለላለን ማለት ነው። ታየት አንድ መላቂያ ነው። በዚህ በመላቂያ አንድ መላቂያ ያደረግን ልክ እንደዛ ከዛ እንጠቀለለዋለን። በስተመጨረሻም ይሄን የመሰለ አሳምቡሳ ይወጣላችኋል ማለት ነው። ጠይብ በነገራችን ላይ ትንሽ የሰራሁት ለምንድን ነው የሚበላ ሰው ስለሌለ ነው።